ሰላም እንዴት ናችሁ? ምን አሰብኩኝ መሰላችሁ? ያኔ ብሬክ እያለሁ ማለት ነው ክረምት እናቴን እንደዚህ አልኳት፣ መቼም ስትመረቅ ትመጫለሽ አይደለ አልኳት፣ ድሬዳዋ ማለት ነው። እና ስትመረቂ አካባቢ በጣም ብዙ ወጪ ይበዛብኛል፣ ነገር ግን የሚሞላልኝ ከሆነ እመጣለሁ አለችኝ። የሆነ ተስፋ እንደሰጠችኝ አውቃለሁ፣ ግን እንደማትመጣም አውቃለሁ። ለምን ይሄ ሁሉ ነገር ላይ ደግሞ ድጋሜ የመምጣት አቅም የላትም። እውነቱን ለመናገር ጌታዊ እውነት ይሄን 3 ወር ማለት ነው የቀረኝን በደንብ የምሰራ ከሆነ የምር የሆነ ከሆነ ቦታ ላይ አገኘሁት ብዬ ብር ልኬላት ማለት ነው ብትመጣ ደስ ይለኛል። ይሄ ምርቃት የኔ ልፋት ብቻ አይደለም የእናቴም ልፋት ነው። የራሷን ውጤት የምታይበት ጊዜ ነው ምርቃት። አሁን ለብሼ እንድታይ ፈልጋለሁ። ፎሎ አድርጉ እባካችሁ እና ፖስት፣ ኮፒ፣ ሊንክ፣ ሼር እና አድርጉልኝ እባካችሁ። እናቴ እንድትመጣ ፈልጋለሁ። የምርቃቴ በላይ እናቴ ጋሙን ለብሼ እንድታይ ነው የምፈልገው ማለት ነው። እባካችሁ ያደርዱኝ። ቻሌንጅም ካለ ስጡኝ ማለት ይሄን አይል ፎሎወር አስገቢና ይሄን የሚባለው አይነት ቻሌንጆችንም ቢሆን ስጡኝ። ብቻ እናቴ ወጪ ትዬ እዚህ እንድትመጣ ፈልጋለሁ እባካችሁ።